ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ዜና ስንሻገር በሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የተመራ ልዑክ በጊምቦ ወረዳ ጨራባ ቀበሌ ጉብኝት አደረጉም። የመንግስትና የፓርቲ ተግባር ውጤታማነት ላይ ዓላማ ያደረገው ይሄው ጉብኝት በተመሳሳይ መልኩ በኢኮኖሚና በማህበራዊ ጉዳዮች የህዝብ ተጠቃሚነትና ሰባተኛው ሀገራዊ ክልላዊ ምርጫ እንቅስቃሴ ያለበትን ደረጃም ተመልክቷል። በጉብኝቱ ወቅት የተገኙ አርሶ አደሮች እንደተናገሩት በሌማት ትሩፋት፣ በተግባር፣ በኢኮኖሚ፣ በማህበራዊ ጉዳይ፣ በትምህርት ጥራት ተደራሽነት፣ በመንገድ ተደራሽነት እንዲሁም የመብራት ተጠቃሚነት ስለመኖሩም ተናግረዋል። በሰባተኛው ሀገራዊ ክልላዊ ምርጫ ቅቡልነት ያለው መንግስት ለመምረጥ ስለመዘጋጀታቸውም አርሶ አደሮቹ በዚህ ወቅት ተናግረዋል። በጨራባ ቀበሌ የተገነባው የአንደኛ ደረጃ ትምህርት ቤት ግንባታና በቴክኖሎጂ እየለማ የሚገኘው የትምህርት ቤቱ የበቆሎ እርሻ፣ የጊምቦ ወረዳ ብልጽግና ፓርቲና የአስተዳደር ህንፃ ግንባታዎች እንዲሁም እናት ለምን በጉሊት በሚል መሪ ቃል በኡፋ ከተማ በደረቅ እንጀራ ማከፋፈያ የተደራጁ እናቶችና በህብረት ቀበሌ የብልጽግና ፓርቲ አባላት ሴቶች ቡና ጠጡ ፕሮግራም ጉብኝት ከተደረጉበት መካከል ይገኙበታል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቦንጋ ከተማ እየተከናወኑ ያሉ የተለያዩ የልማት ፕሮጀክቶችን ጎበኙ። በጉብኝቱ የተካተተውና በክልሉ መንግስት በጀት ግንባታው እየተከናወነ የሚገኘው የቦንጋ መናኸሪያ የመጀመሪያ ምዕራፍ አስፓልት ንጣፍ ስራ አሁን ላይ የተገባደደ ሲሆን በቅርብ ጊዜ ውስጥ ለአገልግሎት ክፍት እንደሚሆንም ተገልጿል። ርዕሰ መስተዳድሩ በጉብኝታቸው ወቅት እንደተናገሩትም ቀደም ሲል በፕሮጀክት አስተዳደር ረገድ የሚታዩ የአሰራር ክፍተቶች ምክንያት ግንባታው የዘገየ ቢሆንም በየጊዜው በሚደረግ ጥብቅ ክትትል ችግሮቹ ተፈተው ፕሮጀክቱ አሁን ላይ የተሻለ ደረጃ ላይ መድረስ መቻሉን ተናግረዋል። የልማት ፕሮጀክቶቹ ጥራታቸውን ጠብቀው በታቀደላቸው የጊዜ ገደብ ተጠናቀው ለህዝብ አገልግሎት እንዲውሉ የክልሉ መንግስት በቁርጠኝነት ይከታተላል ያሉት ርዕሰ መስተዳድሩም በቀጣይም በፕሮጀክት አፈጻጸም ላይ የሚታዩ ክፍተቶችን የባለድርሻ አካላት በመቀናጀት በፍጥነት ማረም እንደሚገባም ተናግረዋል። የማረሚያ ተቋም ግንባታ አፈጻጸም በጥሩ ደረጃ ላይ እንዳለ የተመለከተ ሲሆን ቀሪ ስራዎች በማጠናቀቅ ለአገልግሎት ብቁ እንዲሆን በቂ የግንባታ ግብዓት ማቅረብ እንዳለበትም አሳስበዋል። የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መካሄድ ጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤው በዛሬው ዕለት መካሄድ ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጉባኤውን መጀመር አስመልክተው መልእክት አስተላልፈዋል። በመልእክታቸውም ሁሉም ወገኖች ችግሮችን በሰላም ብቻ ለመፍታት በትብብር መስራት እንዳለባቸውም ተናግረዋል። ከሰላም ውጭ የሚወሰድ የትኛውም አማራጭ ለዘላቂ ሰላም እንደማይበጅ አጽንኦትም ሰጥተዋል። ህዝቡን ወደ አንድነት፣ ፍቅር፣ ሰላምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤው ዓላማ መሆኑንም ቅዱስነታቸው አውስተዋል። በጉባኤው ላይ የቤተክርስቲያኗን ወቅታዊ ሁኔታዎች፣ መንፈሳዊ፣ አስተዳደራዊ ጉዳዮች እንዲሁም ሀገራዊ ሰላምን የተመለከቱ ውሳኔዎች ይተላለፋሉ ተብሎም ይጠበቃል። በየዓመቱ በግንቦት ወር የሚካሄደው ርክበ ካህናት ጉባኤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትና ጥንካሬ ከፍተኛ ፋይዳ እንዳለውም ተመላክቷል። ዘገባው የፋና ሚዲያ ኮርፖሬት ነው። የክርስቶስ ሞትና ትንሣኤ ለዓለም ማህበረሰብ የማብሰርና የማስረጽ። ወደ ዝርዝር ዘገባዎች ስንሻገር በሰባተኛው ጠቅላላ ሀገራዊ ምርጫ የተጀመረው ሀገራዊና ዞናዊ የልማት ፕሮጀክቶች ሊያፋጥን የሚችለውን ፓርቲ ለመምረጥ መዘጋጀታቸውን በሳይለም ወረዳ በተካሄደ የብልጽግና ፓርቲ ድጋፍ ሰልፍ ላይ የታደሙ የወረዳ ነዋሪዎች ገለጹ። በዓለም መድረክ ስሟ እየገነነ የመጣው ሀገራችን ኢትዮጵያ ዜጎቿን ሰላም አስጠብቃ ሀገራዊ ብልጽግናን በማረጋገጥ ረገድ እያከናወነች ያለችው ውጤታማ ተግባራት እንዲቀጥሉ ህዝቡ ለሰባተኛው ሀገራዊ ምርጫ ስኬት እንዲሰራም ተጠይቋል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ክፍሌ ዓለሙ እንደሚከተለው ያቀርበዋል። በወረዳው በተካሄደው ደማቅ የድጋፍ ሰልፍ ላይ የተገኙት የወረዳው ተወላጅና በማሻ ምርጫ ክልል የክልል ምክር ቤት እጩ የሆኑት ዶክተር መስፍን ወዳጆ የሳይለም ህዝብ ብልጽግና ፓርቲን ቀድሞ የተረዳና ሁሌም ከፓርቲው ጎን በመሆን ተባብሮ በርካታ የልማት ስራዎችን በመስራት የሚታወቅ ህዝብ ነው ብለዋል። ብልጽግና በዓለም ደረጃ ከሜጋ ፕሮጀክቶች ግንባታ እስከ በምግብ ራስን መቻል ከቀበሌ እስከ ክልል መዋቅር ድረስ የህዝቦችን በቅርበት የመዳኘት ጥያቄ እየመለሰ የመጣ መሆኑንም ገልጸዋል። ብልጽግና ፓርቲ ቆሞ የሚጠብቅ ሳይሆን ዛሬን እየሰራ የነገን እያቀደ ያለ ፓርቲ በመሆኑ ይህ እንዲቀጥል ህዝቡ ዳግም ከፓርቲው ጎን መቆሙን ድምጹን ለፓርቲው በመስጠት እንዲያረጋግጥ አሳስበዋል።
የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ የወረዳው ህዝብ ሀገራዊ ለውጡ ቀጣይነት እንዲኖረው ከብልጽግና ፓርቲ ጎን በመሆን በተግባር እያሳየ የመጣ ህዝብ ነው ብለዋል። ፓርቲያቸው ብልጽግና ሀገሪቱን የማስተዳደር ኃላፊነት ከተረከበበት ቀን ጀምሮ ዘርፈ ብዙ ትሩፋቶችን ለሀገርና ለህዝብ ማስገኘቱንም አቶ አማኑኤል ገልጸዋል። የህዝቡን የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ከመመለስ አኳያም በድል የተወጣ ፓርቲ መሆኑን አቶ አማኑኤል ገልጸዋል። ይህ ማለት ፈተናዎችና ቀሪ ስራዎች የሉም ማለት አይደለም ያሉት አቶ አማኑኤል አሁንም ቢሆን የሳይለም ወረዳ ህዝብ ሰፊ የመልማት ጥያቄዎች ያሉት በመሆኑ ፈተናዎችን ወደ እድል ለመቀየርና የተጀመሩትን ለማጠናቀቅ እንዲሁም አዳዲስ እቅዶችን መሬት ለማውረድ ህዝቡ ከፓርቲያቸው ጎን በጽናት እንዲቆም ጠይቀዋል። ይህ እንዲሳካም የወረዳው ህዝብ ዲሞክራሲያዊ መብቱን ተጠቅሞ በሰባተኛው ሀገራዊ ምርጫ በስንዴ ነዶ የተወከለውን ብልጽግና ፓርቲ እንዲመርጥ አሳስበዋል። ሀገራዊ ለውጡ በአንድ ዘርፍ ኢኮኖሚ ላይ ብቻ ተመስርቶ የቆየውን የሀገራችንን ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ በመቀየር በዓለም አቀፍ ደረጃ እውቅና የተቸረውን ውጤት እያስመዘገበ ይገኛል ያሉት የወረዳው ደጋፊና የካፋ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊው አቶ ነጻነት ብርሃኑ ብልጽግና ነጣይ ሳይሆን አቃፊ ፓርቲ በመሆኑ ቀደም ብለው የዳር ተመልካች የነበሩትን ወደ መሃል በማስገባት ለጋራ ሀገራቸው በጋራ እንዲወስኑና እንዲሰሩ ያስቻለ መሆኑንም ገልጸዋል። አቶ ነጻነት የወረዳው ህዝብ ከብልጽግና ፓርቲ ጎን መሆኑን በደማቅ ድጋፍ ሰልፍ ላሳየው አጋርነት ምስጋናቸውን አቅርበዋል። በብልጽግና ፓርቲ የወረዳው ቅርንጫፍ ጽሕፈት ቤት ኃላፊ አቶ ግርማ ሽፈራው ፓርቲው በሀገር ደረጃ ፈተናዎችን ወደ ድል እየቀየረ ለቀጣይ ትውልድ የሚዘከሩ ሀገራዊ ድሎችን እያስመዘገበ የመጣ ፓርቲ መሆኑን ገልጸዋል። የወረዳው ህዝብም በፓርቲው መሪነት የተገኙ ውጤቶች ተቋዳሽ በመሆኑ ለውጡ ቀጣይነት እንዲኖረው ግንቦት 24 2018 ዓ.ም በሚካሄደው ሰባተኛው ሀገራዊ ምርጫ በነቂስ ወጥቶ ድምጹን ለብልጽግና ፓርቲ እንዲሰጥ ጠይቀዋል። በድጋፍ ሰልፉ ከታደሙት መካከል ለጣቢያችን ሀሳባቸውን ያጋሩ ነዋሪዎች ለግንቦቱ ምርጫ ስኬት እንደሚሰሩና ድምጻቸውንም ይበጀኛል ለሚሉት ፓርቲ ለመስጠት መዘጋጀታቸውን ገልጸዋል። በተመሳሳይ ዜና በጨና ወረዳና በዋቻ ከተማ አስተዳደር ሰባተኛው ጠቅላላ ሀገራዊ ምርጫ የብልጽግና ፓርቲ የምረጡኝ ምርጫ ቅስቀሳና የድጋፍ ሰልፍ እንዲሁም የእጩዎች የማስታወቂያ ፕሮግራም በድምቀት ተካሂዷል። ስንሻው ወንድሙ የዚህ ዝርዝር ይዟል። በድጋፍ ሰልፉ ላይ የመክፈቻ ንግግር ያደረጉት የዋቻ ከተማ አስተዳደር ከንቲባ አቶ ተክሌ ታደሰ የባለፉት ዓመታት በብልጽግና ፓርቲ መሪነት በርካታ ምርታዊ ለውጦች መመዝገባቸውን ገልጸዋል። ፓርቲው በጥቂት ዓመታት ውስጥ የተጀመሩ ፕሮጀክቶችን በማጠናቀቅ የዜጎችን ተጠቃሚነት ለማረጋገጥ ጥረት ማድረጉንና የተጀመሩ ስራዎችን በማጠናቀቅ ለሕዝብ ሲያስረክብ እንደነበር ተናግረዋል። ያደረግን ያለነው ሰባተኛ ዙር ጠቅላላ ሀገራዊ ምርጫን አስመልክቶ እስካሁን የተለያዩ ስራዎችን ስንሰራ ቆይተናል። የመራጭ ምዝገባ፣ የመራጭ ልየታ ስንሰራ ቆይተናል። የግንዛቤ የማስተማር ስራዎችን ስንሰራ ቆይተናል። አሁን እያደረግን ያለነው ሰባተኛ ሀገራዊ ጠቅላላ ምርጫን አስመልክቶ አባሎቻችን፣ ደጋፊዎቻችንና መላው የከተማችን ህዝብ የምርጫ ወቅት የብልጽግና ፓርቲ እኛ እንደ ብልጽግና ፓርቲ እየተወዳደርን ነው። ውድድሩ ደግሞ ምቹ የዲሞክራሲ ምህዳር የተፈጠረበት ሀገር ላይ የፖለቲካ መድበለ ፓርቲ ስርዓትን አካታች አድርገን የተወዳደርን ባለንበት በስራችን፣ በሀሳባችን፣ በፕሮግራማችን፣ በኢኮኖሚያችን እስካሁን ላስመዘገብናቸው ስኬቶች ህዝባችን አረጋግጦልን ቀጣይ በሚሰጠን እድል በ5 ዓመታት እድል ውስጥ የቀሩ ስራዎቻችን ደግሞ በማህበራዊ በኢኮኖሚና በፖለቲካው መስክ ውጤት ልናስመዘግብ ህዝባችን ከፓርቲያችን ጎን መሆኑን ምርጫው በሰላም በዲሞክራሲ እንዲጠናቀቅ አሁን እየመራ ያለው ሀገርን እየመራ ያለው የብልጽግና ፓርቲ ባስመዘገባቸው ውጤቶች ደግሞ በአሸናፊነት እንዲያጠናቀቅ አባሉና ደጋፊው ከብልጽግና ፓርቲ ጎን መሆኑንና አጋርነቱና ድጋፉን ለማረጋገጥ የተደረገ ታላቅ የህዝባዊ መድረክ ከመሆኑን ባሻገር ለህዝባችን ቀጣይ በሚቀጥሉ ጊዜያት ውስጥ የሚመዘገቡ ስኬቶች ላይ ህዝቡ ከጎናቸው የሚሆኑበትን የጋራ ተግባቦት የሚፈጠርበት ታላቅ የህዝባዊ ድጋፍ ሰልፍ ነው እያደረግን ያለ ነው። የብልጽግና ፓርቲ የምርጫ ምልክት የሆነው የስንዴ ነዶ የምግብ ዋስትናን፣ ምርታማነትን፣ ታታሪነትና አንድነትንና አካታችነትን የሚያሳይ መሆኑን ከንቲባው አብራርተዋል። የከፋ ዞን ምክትል አስተዳዳሪና የገቢዎች ቢሮ ኃላፊ አቶ ደመላሽ ንጉሴ የፓርቲው ዋና ሀሳቤ የሆነው መደመር የብሔራዊ አንድነትን፣ የጋራ ጥቅምን፣ ብልጽግናና ሉዓላዊነትን እንዲሁም ደህንነትንና ብሔራዊ ክብርን የሚያጎላ ፍልስፍና መሆኑን በሰልፉ ላይ አብራርተዋል። ብልጽግና ፓርቲ ከተመሰረተበት ጊዜ ጀምሮ ባለፉት የለውጥ ዓመታት በመደመር እሳቤ
የህዝቡን ተጠቃሚነት የሚያረጋግጡ በርካታ ስራዎችን ሲሰራ ቆይቷል። ያ የለውጥ ዓመት አልጋ ባልጋ አልነበረም። በርካታ ጦርነት የነበረበት፣ የኮሮና ወረርሽኝ የነበረበት፣ ውስጣዊና ውጫዊ የጸጥታ ችግሮች የነበሩበት፣ ሌሎችም በርካታ ምክንያቶችን አልፈን ለፈተና ሳንበገር እጅ አልሰጠንም። ሳንበረከክ ከህዝባችን ጋር በመሆን ፈተናን ወደ ድል በመቀየር እነሆ ለህዝብ የገባነውን ቃል በተግባር አረጋግጠን በርካታ ስራዎችን ሲሰራ ቆይተናል። ይህ ሳቤ ያለፉትን መልካም ነገሮች ወርሶ የጎደሉትን ሞልቶና የተሳሳቱትን አርሞ ለተሻለ ውጤት በጋራ መቆምን እንደሚያበረታታ ገልጸዋል። የዋቻ ከተማ የብልጽግና ፍሬ ናት ያሉት አቶ ደመላሽ ፓርቲው ልዩነቶችን በውይይት በመፍታትና መቻቻልን በማስፈን ሰላማዊ አካባቢ ለመፍጠር ጥረት ሲደረግ መቆየቱን ገልጸዋል። የክልሉ ጤና ቢሮ ኃላፊና የወረዳው የብልጽግና ፓርቲ እጩ አቶ ኢብራሂም ተማም በበኩላቸው በወረዳው ውስጥ ፍትሐዊ የልማት ተጠቃሚነት እንዲኖር አበክረው እንደሚሰሩ ተናግረዋል። ባለፉት ዓመታት በአካባቢያችን የተጀመሩ የጤና ተቋማት ግንባታዎች፣ የትምህርት ጥራት የማስጠበቅ ስራዎች እና ማሻሻያዎች እንዲሁም የመሰረተ ልማት ዝርጋታዎች የጉዟችን መጀመሪያ እንጂ መዳረሻ አይደሉም። እኛ የእናንተው ልጆች እንደ ብልጽግና ፓርቲ እጩ ተወዳዳሪነታችን ቃል የምንገባቸው ጉዳዮች አንደኛ ህዝባችን የከተማውም የወረዳውም አጠቃላይ በክልላችን ውስጥ ያሉ ወረዳዎችን በምርጫ ክልላችን ውስጥም ያሉ ወረዳዎች ከጤና ረገድ ጤናው የበለጸገ ፍትሃዊ የጤና አገልግሎት ማግኘት የሚችልበትን ፍትሃዊ የጤና አገልግሎት ስንል ዘመኑን የሚዋጅ የጤና አገልግሎት በሁሉም የክልላችን ከተሞች እንዲሁም በምርጫ ክልላችንም ፍትሃዊነቱ ተረጋግጦ በተገቢው መንገድ ህዝባችን የጤና ተጠቃሚ የሚሆንበትን ሁኔታ አበክረን የምንሰራ ይሆናል። የብልጽግና ፓርቲ የልማት ለውጦችና የህዝብ ድጋፍን አስመልክቶ በዋቻ ከተማ አስተዳደር የተካሄደው የድጋፍ ሰልፍ የብልጽግና ፓርቲ በአገር ልማት ግንባታ ዘርፍ ያስመዘገባቸውን በርካታ ለውጦች ለማሳየት መልካም አጋጣሚ እንደሆነ በድጋፍ ሰልፉ ላይ ተሳታፊ የነበሩ የህብረተሰብ ክፍሎች ተናግረዋል። በጤናው ዘርፍ በትምህርትና በግብርናው የተሰሩ መሰረተ ልማቶች ተጠናክረው እንዲቀጥሉ የብልጽግናን ህዝባዊነት በቀጣይም እንደሚጠብቁ ነዋሪዎቹ ገልጸው በቀጣይ ከብልጽግና ጋር እንደቀደሙት የህዝብ ጥያቄን በአፋጣኝ በመመለስ ከተማቸውን ምቹ ለማድረግ ቁርጠኛ መሆናቸውን አረጋግጠዋል። በዚህ የድጋፍ ሰልፍና የእጩዎች ትውውቅ ፕሮግራም ላይ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም፣ የከፋ ዞን ምክትል አስተዳዳሪና የገቢዎች ቢሮ ኃላፊ አቶ ደመላሽ ንጉሴ፣ የወረዳውና የከተማው አስተዳደሩ አመራሮች፣ የአገር ሽማግሌዎችና የፓርቲው ደጋፊዎች ከተጋባዥ እንግዶች ጋር ተሳታፊ ሆነዋል። የብልጽግና ፓርቲ ፈተናን ወደ እድል በመቀየር ዘርፈ ብዙ ስኬቶችን እያስመዘገበ እንደሚገኝ የፓርቲ አመራሮችና የሰባተኛው ሀገራዊ ጠቅላላ ምርጫ እጩዎች ገለጹ። የብልጽግና ፓርቲ የምረጡኝ ቅስቀሳ ምልክት ማስተዋወቅና የህዝብ የድጋፍ ሰልፍ በገዋታ ወረዳ ቆንዳ ከተማ ተካሂዷል። ባልደረባችን ባላቸው ዘለቀ ያዘጋጀውን አማኑኤል ክንፋ እንደሚከተለው ያቀርበዋል። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የብልጽግና ፓርቲ ህዝባዊ ድጋፍ ሰልፍ በገዋታ ወረዳ ቆንዳ ከተማ ሲካሄድ የሰልፉን ዓላማ አስመልክቶ የከተማዋ ነዋሪዎች ለጣቢያችን አስተያየታቸውን እንዲህ በማለት ይገልጻሉ። ሜላን አንበሴ ይባላለሁ። የገዋታ ወረዳ ሴቶች ህጻናት ማህበራዊ ጉዳይ ምክትል ኃላፊ ነኝ። የሰልፉን ዓላማ እንደምታዩት በደመቀ ሁኔታ የድጋፍ ሰልፋችንን የብልጽግና ፓርቲ የድጋፍ ሰልፋችን በደመቀ ሁኔታ ከጠዋት ጀምሮ እየተካሄደ እንደሆነ እናንተም የታዘባችሁት ነው የሚሆነው። አጠቃላይ የብልጽግና ፓርቲ ያው እስካሁን ድረስ በነበረበት ባለፉት 5 ዓመታት የተገበራቸው ጥሩ ተግባራት አሉ። እንደ ሀገር ደረጃ አልፎም በወረዳችን ሰፊ ትልልቅ ፕሮጀክቶች የተከናወኑበት ዓመት ነበረ ያለፉት 5 ዓመታት። አሁን ደግሞ ብልጽግና ፓርቲያችንን ብንመርጥ ከሚቀጥለው 5 ዓመታት ብዙ የሀገራችንን ኢኮኖሚያችንን፣ ማህበራችንን፣ ፖለቲካዊ ጉዳዮቻችንን የሚፈታልን ፓርቲ በመሆኑ ቀጣይ ይህን የድጋፍ ሰልፍ ይዘን ብልጽግናን 100% በወረዳችን ደረጃ መርጠን ሀገራችን አልፎም ወረዳችን የሚፈልጋቸውን የሀገር ጥያቄ የሆኑትን የተለያዩ ጥያቄዎችን የመንገድ ጥያቄ ያለን፣ የመብራት ጥያቄ ያለን፣ የውሃ ሰፊ ሽፋን ይሰራልናል ብለን ስላሰብን ብልጽግናን እንመርጣለን ብለን እናስባለን። እንደ ወረዳችን እዚህ በፊት ለፊታችን ያለው ምርጫን አስመልክቶ ብልጽግና ፓርቲያችን ያው ባለው 5 ዓመታት ብዙ ነገሮችን
አስተዋጽኦ ሲያደርግ ቆይቷል እና የሴቶች መብት እያስጠበቀ የወጣቶችን ጥያቄ መልስ እየሰጠ እና ለቀጣዩ ይሄ ተወዳድሮ ካሸነፈ ለቀጣዩ ለ5 ዓመታት የቀሩትን የመሌው ቀበሌ ጥያቄዎችን የመመለስ ዓላማ ስላለው ሁሉም ተፎካካሪ ፓርቲዎች የራሳቸውን የምርጫ ምልክት እያስተዋወቁ ይገኛል። ዛሬም እንደተመለከተው ያው የብልጽግና ፓርቲ የስንዴ ነዶ የሆነውን ምልክታችንን በስፋት በባነር በተለያዩ መጣጥፎች በተለያዩ ነገሮች በደመቀ ሁኔታ ምልክትን ለማስተዋወቅ እየተካሄደ ያለውን ነገር ለመታዘብ የቻላችሁ ይመስለኛል። ዛሬ በሰልፍ ላይ የተሳተፉ ማህበረሰብ ክፍላችንን ላመሰግን ወዳለሁ። በመቀጠል ደግሞ የሚመጣውን 5 ዓመት ብልጽግናን ቢመርጡ የተሻለ ነገር እንደ ሀገር ይጠቅመናል። አልፎም ለወረዳችን የመልካም አስተዳደር ጥያቄ የሆኑ ያሉ የመንገድ፣ የመብራት፣ የውሃ የመሳሰሉ ጥያቄዎችን መፍታት ይችላል። በወረዳ ደረጃ የምርጫ ምዝገባ እንቅስቃሴ ያለበትን የወረዳው ዋና አስተዳዳሪው አቶ አርጋው ኃይሌ ይገልጻሉ። 7ኛ ዙር ሀገራዊና ክልላዊ ምርጫን አስመልክቶ ከፍተኛ የሆነ እንቅስቃሴዎችን ስናደርግ ነበረ የቆየ ነው። አንደኛ ከዚህ በተለይ ምርጫው መጀመሪያ መራጩ ህዝብ ሲታወቅ ነው የምርጫ እንቅስቃሴ ውስጥ የምንገባውና ምርጫውን ውጤታማ ለማድረግ ምዝገባ ነው ያካሄድ ነው። ምዝገባ ስናካሄድ ከእቅዳችን አንጻር 69912 መራጭ እንመዘግባለን ብለን አቅደን እንደ ወረዳ ወደ 51732 መራጮችን ኦሬዲ አቺቭ ለማድረግ ወይም ለመፈጸም ሞክረናል ማለት ነው። በፐርሰንት ሲሰላ 74% ነው በወረዳ ደረጃ። ለዚህ ደግሞ አስተዋጽኦ ያበረከቱ ከፍተኛ ሚና የተጫወቱ አካላቶች አሉ። እነዚህን እናመሰግናቸዋለን። እንግዲህ ያው ምርጫ ሲታሰብ የመጀመሪያ ደረጃ የሚታሰበው ጸጥታ ጉዳይ ነው። ጸጥታ እንግዲህ በስርቆት በስቃይ በጭንቀት ውስጥ ያሉ ማህበረሰብ መንግስትን ላይመርጥ ይችላል። ስለዚህ መጀመሪያ ጸጥታ ሰላማዊ መሆን አለበት፣ ወረዳው ሰላማዊ መሆን አለበት ብለን በየክላስተሩ ለይተን ድጋፍ የምናደርጋቸው ክላስተሮች አሉ። ችግሩ ያሉ ክላስተሮችን ለይተን አስፈላጊውን ክትትልና ድጋፍ በማድረግ እስካሁን ድረስ ጥሩ ደረጃ ላይ ያደረስናቸው ክላስተሮች አሉ። ለዚህ ደግሞ ጸጥታ ኃይሉን በማስተባበር ማናጅመንቱን ኦሪንቴሽን በመስጠት በየክላስተሩ ጸጥታ ኃይሎችን አሰማርተናል። ስናሰማራ አስፈላጊውን ሆነ ስራዎች ተሰርቶ እውነት ለማውራት አሁን ወረዳችን ባለበት ሁኔታ ጥሩ ደረጃ ላይ ነው ያለው። 7ኛ ዙር ሀገራዊና ክልላዊ ምርጫን አስመልክቶ ለተደረገው የወረዳዊ ድጋፍ ሰልፍ ጋር ተያይዞ እኔ በቅድሚያ ወደ ዝርዝር ሀሳቦች ከመግባቴ በፊት ለዚህ ጉዳዮች ላይ ያስተባበሩ አጠቃላይ ከ37ቱ ቀበሌ የመጡ የቀበሌ አስተዳዳሪዎች፣ ካቢኔዎች፣ አገር ሽማግሌዎች፣ ሃይማኖት መሪዎች፣ ወጣቶች በአጠቃላይ በመኪና በሞተር በሳይክል በፈረስ ላጀቡን ለደገፉን እና ከዛ በተጨማሪ ደግሞ ይህንን የወረዳውን ታሪካዊ ሰልፍ እኔ በግል ደረጃ ብቻም ሳይሆን ወረዳን ወክዬ ታሪካዊ የድጋፍ ሰልፍ ነው ብዬ ነው የሚገልጸውና ይህን ታሪካዊ ድጋፍ ደግሞ ለማስተባበር ለማየት ለማታዘብ ደረጃ ለመስጠትም ከክልልም ከዞንም ከሚመለከተው አካልም መጥቶ ድጋፍና ክትትል ያደረጉ ባለድርሻ አካላቶችን በአጠቃላይ በገዋታ ወረዳው ህዝብ ስምና በራሴ ስም ምስጋና አቀርባለሁ። ከዛ በመነሳት 2018 7ኛ ዙር ሀገራዊና ክልላዊ ምርጫን አስመልክቶ ለተደረገው ለዛሬ ድጋፋዊ ሰልፍ በአጠቃላይ እውነት ለመናገር በታሪክ ደረጃም የመጀመሪያ ነው ብል ማጋነን አይደለም። የህዝብ አወጣጡን የህዝብ ድጋፉ በይስሙላ ሳይሆን ህዝቡ ከውስጥ የመነጨ ፓርቲውን እየደገፈ ፓርቲውን ማኒፌስቶ እያቀረበ በመፈክሮች በተለያዩ ነገሮች በዘፈን በባህል በመልእክት በሚያስተላልፍ መልኩ ዛሬ ከባድ ታሪካዊ ድጋፍ ሰልፍ በገዋታ ወረዳ እንዲሁም ቆንዳ የፖለቲካ ማዕከል ላይ ተደርጓል። ይሄ ሲደረግ እውነት ለመናገር በ37ቱም ቀበሌ ውስጥ በአጠቃላይ በተለያዩ ኩነቶችን በመያዝ ለአብነት ፈረሶችን፣ መኪና፣ ሞተር፣ ባጃጅ በተለያየ ጉዞዎች ነው እጀባ የተደረገውና ለዚህ ለታሪካዊ ድጋፍ ሰልፍ ስናደርግ ብልጽግና ፓርቲ ትላንትም የተናገረውን የሚፈጽም ዛሬም እየፈጸመ ያለው ነገም የሚፈጽም ፓርቲ ከመሆኑ ጋር ተያይዞ ብልጽግና ፓርቲ ምልክቱ ስንዴ ነዶ እሱን እንመርጣለን በሚል መፎክር ይዞ ነው አጠቃላይ መላ ህዝቡ የራሱን ድምጽ ያሰማ ማለት ነው። ይሄ ምርጫዎች ያው የሚሳኩት በአደረጃጀት ነው። 1 ለ3 አደረጃጀት አለ። 1 ለ3 አደረጃጀት ተጠናክሮ መቀጠል መቻል አለበት። መሪና ተመሪ መታወቅ መቻል አለበት። መሪ ተመሪውን ማወቅ አለበት። ተመሪው መሪውን ማወቅ አለበት። ቤት ለቤት የምልክት ማስተማር ስራዎች መሰራት አለባቸው። ከዛ ጋር ተያይዞ ይሄንን ሁሉ አጠናክረን ከሰራን በኋላ በተለይ 24 ላይ ጠዋቱ 12 ሰዓት ጀምሮ ሁሉም መራጭ በየምርጫ ጣቢያ በተመዘገበት ምርጫ ጣቢያ ላይ ተሰልፎ ብልጽግና ፓርቲን
ላይ መርጠው በቀን 25 ላይ ብልጽግና ፓርቲ 100% አሸንፎ ድምጻችንን ይዘን በሰላም በደስታ የምንገልጽበት እለት መሆን እንዳለበት ጭምር ለመልእክቱን ለገዋታ ወረዳ ህዝብ እያስተላለፍኩ ለቀሩ ስራዎች ላይ በአጠቃላይ እኛም ለቅመን መስራት የምንችላቸው ስራዎች አሉ። ጸጥታ ስራዎች መስራት አለባቸው። ጸጥታ መጠበቅ መቻል አለበት። ምርጫ ጣቢያ በደንብ መጠበቅ መቻል አለበት። ኃላፊነት የወሰዱ ሰዎች ምርጫውን በሰላም መንገድ ማሳካት እንዳለባቸው እና እስከ ምርጫ ዕለት ደግሞ ክትትል ማድረግ ድጋፍ ማድረግ አለብን የሚል መልእክት ነው የሚያስተላልፈው። በገዋታ ወረዳ በተካሄደው ህዝባዊ ድጋፍ ሰልፍ ላይ የክልሉ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ በላይ ተሰማ፣ የከፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌን ጨምሮ የወረዳው አመራሮችና ህዝቦች ተገኝተዋል። የረጅም ጊዜ ጥያቄ የሆነው የዴቻ ወረዳን ከማሊጋዋ ቀበሌ ጋር የሚያገናኘው የሺሚ ወንዝ ድልድይ ስራ መሰረተ ድንጋይ በመጣሉ መደሰታቸውን የአካባቢው ነዋሪዎች ተናገሩ። ስራውን በተያዘ ጊዜ ገደብ እንዲጠናቀቅ የሁሉም ትብብር እንደሚያስፈልግ የዴቻ ወረዳ አስተዳደር አሳስቧል። ታጅቶ ከበደ ያዘጋጀውን ዘገባም አማኑኤል ክንፈ ያነጋገርናቸው የወረዳው መልጋዋና በክላስተር የሚኖሩ የህብረተሰብ ክፍሎች በበኩላቸው የሺሚ ወንዝ ድልድይ ጥያቄ የ38 ዓመታት ጥያቄ ነው ብለዋል። ይሄ የሺሚ ጥያቄ እኛ 3 መንግስታት ያሳለፍንበት ስቃይ ያሳለፍንበት ይሄም ከብት እየተወሰደ ፈረስ ጋማ ከብቶች እየተወሰዱ ከዛም አልፎ ህመምተኛ በእንጨት የምናመላልስበት ለዛውም እየወደቅን እየተነከርን በጭቃ እየተሰቃየን ለ38 ዓመት ስንጮህበት የነበረ ድልድይ ነው። እናቶች ነፍሰ ጡር እናቶች አጋጣሚ ሲታመሙ አምቡላንስ እንኳን እዚህ ቦታ አይደርስም። በእንጨት ተሸክመን ለዛም ተሰቃይተን ነው የወደቅን እየተነሳን ስንንገላታበት የቆየ ነው። ይሄ ድልድይ ነው። ምርታችን የጋማ ከብቶች እየተወሰዱ ምርታችን እንደገና ከጋማ ከብት ቀምቶ ምርታችን ውሃ እየወሰደ ስንጩህበት ስንሰቃይበት የቆየ ነው። ነገር ግን እኔ በአሁኑ ሰዓት ጮሬ በተነልን የሚል ተስፋ ነው ያለን። ጮሬ በትኖልናል። አንደኛ ምርታማ ቦታ ነው። ይሄ ይታወቃል። በሰብል በአትክልት በቡና ይታወቃል። በእርባታ ይታወቃል። ለዚህ ጠቀሜታው በጣም ላቅ ያለና ሰፊ ነው። እንደኔ ይሄ በዚህ እድሜ ይሄ የመሰረት ድንጋይ ተጥሎ ሺሚ ተድልድላ በማየቴ መሰረት ድንጋይ በመጣሉ በጣም ደስታዬ ወደር የለውም እና ጠቀሜታው ብዙ ነው። አንደኛ ምርትና ምርታማነትን ያሳድጋል። ጠንክረን እንድንሰራ ያደርገናል። ህመማችን በተለይ በአሁኑ ሰዓት በዚህ 3 ዓመት ወባ የሚባል በሽታ እንደ ወረርሽኝ ሆኖ ያለቅንበት የሚገርማችሁ ነገር አንዱ ለመሸከም የደከምንበት መንገድ ችግር ነው እና ይሄ በመሰራቱ በጣም ደስታችን ላቅ ያለ ከፍ ያለ ነው። ይሄም ጩኸታችን በ2 መንግስት አልፏል። 3ኛ ብልጽግና ይሄ ብልጽግና መንግስት ሁሉን አቃፊ መንግስት ይሄንን በማንጣቱ እኛ ለብልጽግና መንግስት በጣም ደስታችን ወደር የለውም። ከፍተኛ ነው። ይሄን የፈጠረልን የብልጽግና መንግስት ነው። እታች አልሙ ይለናል። ልማታችን የት እናቅርብ ስንል የኛን ጥያቄ ወስዶ ግምት ውስጥ አስገብቶ ውሳኔ ያሳርፈው ለዚህ ያበቃን የብልጽግና መንግስት ስለሆነ የብልጽግና መንግስት በጣም ላቅ ያለ ምስጋና አመሰግነዋለሁ። የዚህ ድልድይ ጉዳይ እጅግ በጣም ስንፈተንበት ስንቸገርበት ለብዙ አመታት ኖረናል። ይሄ ድልድዩን ተሻግሮ ያለው ህዝብ ብዛቱ ከ3 ቀበሌ በላይ ነው። ቢቻል 4 ቀበሌ ተገልጋይ ነው። አብዛኞቹ 2 ቀበሌዎች ትንሽ በተጓዳይ ሌላ መንገድም ቢኖራቸውም 4 ቀበሌ ይገለገለዋል። 3ቱ ቀበሌ ግን ሌላ ምንም መንቀሳቀሻ የሌለው ከዚህ ውጭ ሌላ ምንም መሻገሪያ የሌለው ውሃው ሲሞላ በእንጨት ላይ ተንጠልጥለን ነው የምንሄደው። ይሄንን ውሃ ተሻግረን ድልድይ ሰርተን በእግር ድልድይ ላይ የምንሻገርበት ቦታ ላይ ብዙ እንስሳቶች ውሃ በሞላ ሰዓት፣ እንጨት ባዳጠ ሰዓት ብዙ ንብረቶች ሰው እንኳን ቢሆን 3 ሰው የተበላበት ነው። ቢያንስ የጫኑ አህያዎች 12 አህያ የተበላበት፣ በጎች ተጅ እያመለጡ
እኔ እንጃ ቁጥራቸውን ከ30 በላይ ሳላደርገው አልቀርም። ስለዚህ ይሄን ሁሉ የተፈተንበት ይሄ ፈተና በትንሹ እኔ እንጃ መግለጽ ይከብድብኛል። ወላዶች በእንጨት ተሸክመን አሳክመን የምንመለስበት ታማሚዎች ይቅርና ወላዶች። ስለዚህ አምቡላንስ እንኳን ውሃ ተሻግራ ለመምጣት በምትቸገርበት ሰዓት በእንጨት ላይ አሻግረን የምናስረክብበት ወቅት አለ። አንደኛ ትልቅ ደስታ ነው ተሰማብኝ። የሽሜ ድልድይ ለ38 ዓመት በጣም ረጅም ዘመን ነው የቆየ። ምክንያቱም አንደኛ የሽሜ ወንዝ እኛን እያጠቃ ነው የቆየ። ምክንያቱም በዛ አካባቢ ያለው ብዙ የኛ የጭነት አህያዎች ተበልቷል፣ ሰው የተበላበት ሁኔታ አለ። ነገር ግን ይሄኛው እቅድ ከታቀደበት ቀን ጀምሮ የሽሜ ድልድይ መሰረተ ድንጋይ ይጣላል ሲባል በጣም በእኛ በህዝባችንና በመንግስታችን ከፍተኛ ምስጋና ነው የተሰማብኝ። ምክንያቱም እንደ ማጠራም እንደ ዘንባም እንደ መልጋዋም ይሄ ወንዝ የኛ መጋቢ ነው፣ አገርን የሚመግብ ወንዝ ነው። ነገር ግን በዛሬው ቀን ይሄ የመሰረተ ድንጋይ እዚህ ቦታ መተከሉና በጣም በህዝብና በመንግስት ስም በጣም ነው የሚያመሰግነው። ከፍ ያለ ደስታ ነው የሚሰማልኝ። ዛሬ የመሰረት ድንጋይ ያስቀመጥንለት የሽሜ አነስተኛ የመስኖ ፕሮጀክት ብዙ ጊዜ በተጠቃሚው ህብረተሰብ በችግርነት ሲነሳ የነበረና ወደ 38 ዓመት ለሚሆን ዓመታት ጥያቄ ሲቀርብ የነበረ ነው የሽሜ አነስተኛ ድልድይ። ዛሬ የመሰረት ድንጋይ ያስቀመጥንለት። ፕሮግራሙ ግን ከአነስተኛ መስኖ ግንባታዎችንም ልክ እንደዚሁ ዛሬ እሱንም ርክክብ አድርገናል፣ የሳይት ርክክብ አድርገናልና አነስተኛ መስኖም ግንባታ ስራዎችን እንሰራለን። ሌላው የግብይት ማዕከላትን ነው። የግብይት ማዕከላትን በተመለከተ በኮምፖነንት 3 ስር እነኚህ ተግባራት ይከናወናሉ። የሰብል ገበያ ማዕከል ግንባታ፣ የእንስሳት የቁም እንስሳት የግብይት ማዕከል ግንባታ እንዲሁም ደግሞ የአትክልትና ፍራፍሬ መጋዘን ግንባታዎችም በዛ በኮምፖነንት 3 ውስጥ የሚከናወኑ ተግባራት ናቸው። አካባቢው የምግብ ዋስትናን የሚያረጋግጥ እምቅ ሀብት ያለበት በመሆኑም ይህንን ሀብት ለማዕከላዊ ገበያ በማቅረብ ኢኮኖሚውን ለማሳደግ ከዚህ ቀደም ድልድይ ባለመሰራቱ ለማህበራዊና ኢኮኖሚያዊ ችግር እንደዳረጋቸው የተናገሩት አስተያየት ሰጪዎቹም ድልድዩ በተያዘለት ጊዜ ገደብ ውስጥ ተጠናቆ ለአገልግሎት ክፍት እንዲሆን የበኩላቸው ሚና እንደሚወጡም ተናግረዋል። የኛ ሚና በተጠየቅነው መሰረት ጥያቄ በቀረበልን መሰረት የራሳችን መስዋዕትነት ለመክፈል ዝግጁ ነን። በጉልበትም ይሁን በሌላም ይሁን ባለን አቅማችን በሚወስነው በምንጠየቀው ልክ እኛ ይህንን ለመደገፍ ዝግጁ ነን። ለዚሁም የኛ ህዝብ ደግሞ በአሁኑም ቢሆን 3ቱም ቀበሌ አይደለም ገጫም ሌላም ተጨማሪ ቀበሌ የዚህን የድልድዩን ግንባታ ጨርሰን ለማስረከብ የበኩላችን ድጋፍ እናደርጋለን የሚል ሀሳብ ነው ያለን። ይሄ 6 ወር ፕሮጀክት እንዲጠናቀቅ ማህበረሰቡ ሊደግፍ የሚችልባቸው በርካታ ተግባራት አሉ። ዛሬ ቅድም እንደሰማኸው ማህበረሰቡም ተጀምሮ እስኪያልቅ ድረስ የኮንትራክተሩን ንብረትን በመጠበቅ በእርግጥ የራሱ ዘበኛ የመቅጠር ግዴታ አለበት። ግን ደግሞ በውስጥ ሌሎች እንትኑን ሊያነሱ የሚችሉ ቁሳቁሶችን ሊያነሱ የሚችሉ አጋጣሚዎችን ማህበረሰቡ ልክ እንደራሱ አድርጎ መከታተልና መቆጣጠር አለበት። ሌላው የኳሪ ሳይት እዚህ ግንባታ ቦታ በማህበረሰቡ ጋር በትብብር ነው የሚመረጥና የማቴሪያል የማዘጋጀት ስራ የሚሰራው ማለት ነው። ክቡራትና ክቡራት ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሻብሬ ቆየው። ቀሪ መሰናዶች ይቀጥላሉ። መልካም ጊዜ